ሰላም እንደምን ሰንብታችኋል? ውድ የቻናል ቤተሰቦቼ ሳምንታችሁ እንዴት ነበር? ዛሬም እንደወትሮው ቀጭንና ግልጽ የሆነ ሀሳብ ይዘን መጥተናል። የዛሬው ሀሳብ የሚያጠነጥነው ቅድሚያ ለራስ የሚል ሀሳብ አለው። እስከ መጨረሻው አብራችሁን ስለምትቆዩ እናመሰግናለን። እንግዲህ ወደ ዛሬው ሀሳብ ስንመጣ ቅድሚያ ለራስ መስጠት ይህ ነገር በእኛ ሀገር አብዛኛውን ጊዜ ራስ ወዳድ ተብሎ ይተረጎማል። እዚህ ጋር ማወቅ ያለብን ነገር ግን ራስ መውደድ እና ራስ ወዳድ የተለያዩ ነገሮች ናቸው። እሱን በሌላ ጊዜ በሰፊው እናነሳለን። ከዚህ በፊትም በአንድ ቪዲዮ ላይ አንድ ነጥብ ላይ አንስተነው ነበር። ዛሬ ግን የምናወራው ቅድሚያ ለራስ መስጠት፣ ራስን መውደድ እንዴት ነው የምንለማመደው? በትንሹ እንዴት ነው መለማመድ የምንችለው? ቅድሚያ ለራሳችን መስጠትን እንዴት ነው መለማመድ የምንችለው የሚለውን ማድረግ ያሉብን 5 ቀላል ነጥቦችን እናነሳለን። አንደኛ ራስን መንከባከብ፣ ሰልፍ ኬር የምንለው ማለት ነው። ይህንን በሁለት ነጥብ ከፍለን እናየዋለን። አካላዊና አእምሮአዊ ብለን እናየዋለን። አካላዊ ስንል ራስን መንከባከብ፣ ኤክሰርሳይዝ ማድረግ ሊሆን ይችላል፣ አመጋገብን ማስተካከል ሊሆን ይችላል፣ ስለ ቆዳ ሊሆን ይችላል። ብቻ አካላዊ የሚታየው ላይ መስራት ማለት ነው። ይህ ከሚታየው አካላችን ላይ መስራት ነው። እሱን በማድረግ እንጀምራለን። አእምሮአዊ ደግሞ ለአእምሮአችን እረፍት የሚሰጥ የሚያረጋጋ ብቻ ማድረግ፣ መረጋጋትና ሰላም የሚሰጥ ነገሮችን ብቻ መመልከትና መስማት ወይም ማድረግ፣ ከጭንቀት መራቅ፣ ለጭንቀት ከሚያጋልጡ ነገሮች መራቅ፣ በቂ እረፍትና እንቅልፍ መተኛት፣ ለአእምሮአችን ይህንን የምናደርግለት። አካላዊ ስፖርት መስራት፣ አመጋገብን ማስተካከል፣ አእምሮአዊ ጥሩ እንቅልፍ፣ ጥሩ እረፍት ማድረግ፣ ከጭንቀት መራቅ፣ ለአእምሮአችን ሰላምና መረጋጋት የሚሰጡንን ነገሮችን መመልከትና ማድረግ። ሁለተኛ አይ ማለት መለማመድ፣ የማይመች ሰላም የማይሰጠን ጉልበታችንና ጤናችንን የሚረብሽ አእምሮአችንን የሚያቃውስ ነገር ሲሆን አይ ማለት አይሆንም፣ ማድረግ አልችልም፣ መምጣት አልችልም የሚለውን በተረጋጋ ስሜት ማስረዳት። አይ ማለት ኖ ማለት መለማመድ አለብን። ሶስተኛው ድንበር ማበጀት፣ ይህ ባውንደሪ የምንለው ነው። የማንፈልገውን ነገር በግልጽ ለሰዎች እንዲያውቁልን ማድረግ። ይህን ካደረግን ማንም ሰው ወደኛ አልፎ መምጣት አይችልም። አይ እከሌኮ ይህንን አይወድም፣ እከሌኮ እንደዚህ አይፈልግም፣ እከሌኮ እንደዚህ አይወድም የሚባል ነገር ይመጣልናል ማለት ነው። ስለዚህ ባውንደሪ ማበጀት፣ ሁሉም ሰው ወደ ራሳችን ወደ ህይወታችን ወደ ነገራችን ዘሎ መግባት የለበትም። ስለዚህ ባውንደሪ ሲበጅ የሚረብሽ ነገር እኛ ጋር አይመጣም። የምንወደው የማንወደው የምንጠላው ነገር በግልጽ ይታወቅልናል። ስለዚህ ማንም ሰው ወደ ህይወታችን ጣልቃ አይገባም ማለት ነው። አራተኛ ላይ የተቀመጠው ራስን አለመውቀስ። ይህ ደግሞ ራስን ባለፈ ነገር በጸጸት ጤናን መጉዳት፣ ራስን መረበሽ፣ ወደፊት እንዳንሄድ መያዝ። ያለፈው አልፏል አንዴ። ስለዚህ ተምረንበት ወደፊት ነው መሄድ ያለብን። ላለፈው ነገር ራስን መውቀስ የለብንም። ይህንን ባደርግ ኖሮ ያንን ባላደርግ ኖሮ እያልን ያለፈውን ምንም ለውጥ ለማይመጣው ነገር ባለፈው አእምሯችንና ራሳችንን መረበሽ የለብንም። ስለዚህ ያለፈው አንዴ ያልፏል፣ እንማርበታለን። ወደፊት ግን ለተሻለ ነገር ያነቃቃናል፣ ያስተምረናል፣ ጥፋቱን እንዳንደግሞ ያደርገናል። ጸጸት ግን ካለንበት ላይ ቆመን ጤናችንን፣ አካላችንን፣ ኢኮኖሚያችንን፣ ሁሉ ነገራችንን ነው የሚጎዳው። ስለዚህ ራሳችንን በጸጸት አለመጉዳት፣ ራሳችንን ጸጸት የሚባለውን ነገር እንዲሰማን ማድረግ የለብንም። በአምስተኛና በመጨረሻ እንዲሁም በዋናነት የተቀመጠው የራስን ግቦች እና አላማ ቅድሚያ መስጠት። ፋይናንሻሊ ሊሆን ይችላል፣ ሀሳብ ሊሆን ይችላል። ሁሌም ለራሳችን አላማ ነው መሮጥ ያለብን፣ ለራሳችን እቅድ፣ ለራሳችን ፍላጎት። ይህ ስንል ሌላውን እየጎተትን እየጣልን ሳይሆን ሌላኛውን በማይጎዳ መልኩ ቅድሚያ ሁሌም ለራሳችን መስጠት አለብን። ለምሳሌ በዚህኛው ወር ደሞዜ ለራሴ የሆነ ነገር ማድረግ ብፈልግና አንድ ሰው መጥቶ ወይ ገንዘቡን እንዳበድረው ቢጠይቀኝ ወይም የሆነ ነገር የከፋ ነገር ከሆነ ያው ማመዛዘን አያቅተንም ብዬ አስባለሁ። አመዛዝነን ማድረግ ያለብንን ማድረግ። ከዛ ውጭ ግን ለዛኛው ሰው ቢሆንም ባይሆንም በህይወቱ ምንም ለውጥ ላይኖር የእኛን ፍላጎት መከልከል የለብንም። ቅድሚያ ለራስ፣ ቅድሚያ ለፍላጎት፣ ቅድሚያ ለዓላማ የሚለውን ተግባራዊ ማድረግ አለብን። እስከ መጨረሻው አብራችሁ ስለቆያችሁ እናመሰግናለን። ቤተሰብ መሆን እንዳትረሱ።
በሚቀጥለው ሳምንት በሌላ ሀሳብ እንገናኛለን። ሰላም ሁኑልኝ። ቻው